There are only two kingdoms. ሁለት መንግስት ብቻ አሉ፣ የጨለማው መንግስትና የብርሃኑ መንግስት። የክርስቶስ ያልሆኑት በጨለማው መንግስት ስልጣን ስር ናቸው። የክርስቶስ የሆኑት ግን ከጨለማው ግዛት ድነው ወደ አዲሱ የስልጣን ክልል ወደ መንግስተ ሰማያት መጥተዋል። በአንድ ወቅት በአመጻችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ልክ እንደ ዓለሙ ሁሉ በኃጢአት ትኖሩ ነበር። የጨለማውን ዓለም ኃይላት አዛዥ ዲያብሎስን ትታዘዙ ነበር። እሱ ለእግዚአብሔር ለመታዘዝ ፈቃደኛ ባልሆኑት ልብ ውስጥ የሚሰራ መንፈስ ነው። ሁላችንም የሥጋዊ ባህሪያችንን ምኞትና ዝንባሌ በመከተል በዚያ መንገድ እንኖር ነበር። ነገር ግን በባህሪያችን ልክ እንደ ሌሎቹ የእግዚአብሔር ቁጣ ተገዢዎች ነበር። ነገር ግን እግዚአብሔር በምህረቱ ባለጸጋ ነው። እኛን ከመውደዱ የተነሳ በኃጢአታችን ሙታን በነበርን ጊዜ እንኳ ክርስቶስን ከሙታን ሲያስነሳው ለእኛም ሕይወትን ሰጠን። የዳናችሁት በእግዚአብሔር ጸጋ ብቻ ነው ይለናል። በእግዚአብሔር የማዳን ኃይል አመስጋኝ ከሆናችሁ ነፃ ወጥቻለሁ ብላችሁ ኮሜንት ላይ ጻፉ። በግልጽ እንደሚታየው እኔና እናንተ ከእንግዲህ የጠላት ሰይጣን ወይም የመንግስቱ አገልጋይ አይደለንም። ዲያብሎስ ከእንግዲህ ሊነካን አይችልም። የእግዚአብሔር ልጆች ኃጢአትን ልማድ እንደማያደርጉ እናውቃለን። ለዚህ ነው አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 18 ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን ይላል። ምክንያቱም የእግዚአብሔር ልጅ በጥንቃቄ ይጠብቀናልና ክፉም ሊነካን አይችልም። ጠላት ከእንግዲህ ሊገዛችሁ፣ ሊያድርባችሁ ወይም ሊሰለጥንባችሁ አይችልም። ቢሆንም ግን ሊያጠቃችሁ ይችላል። ጠላት አማኙን የሚያጠቃበት መንገድ ከማያምነው ሰው ፈጽሞ የተለየ ነው። መንፈሳዊ ውጊያ ለክርስቲያን ከማያምነው ሰው የተለየ ነው። እንዲያውም የማያምን ሰው በመንፈሳዊ ውጊያ ውስጥ እንኳ የለም። የማያምን ሰው ጠላትን አይቃወመውም ወይም ፍቃዱን አይጋፈጥም። እነሱ ሙሉ በሙሉ በጠላት ኃይል ስር የታሰሩ ናቸው። የማያምን ሰው ለእርግማን፣ ለአጋንንት ቁጥጥር እና ለከፋ የአጋንንት ጥቃት ተጋላጭ ነው። በከባድ የአጋንንት ተጽዕኖ ጊዜ አጋንንት በማያምነው ሰው ላይ በቀጥታ አካላዊ ጉዳት ሊያደርሱም ይችላሉ። ጠላት የማያምነውን ሰው የሚያጠቃው ከስልጣን ቦታ ሆኖ ነው። በተቃራኒው ግን አማኙን የሚያጠቃው ከተሸነፈበት የተስፋ መቁረጥ ቦታ ሆኖ ነው። ምንም እንኳ ሰይጣን ብዙ ማታለያ ወደኛ ቢያቀርብም እኔንና እናንተን አሁን የእግዚአብሔር ስለሆንን ጠላት እኛን የሚያጠቃበት መንገድ በጣም ውስን ነው። ይህ ማለት ግን ስለ ዲያብሎስ ስልቶች ግዴለሽ ወይም የማናውቅ መሆን አለብን ማለት አይደለም። የአጋንንት ተጽዕኖ በመቃወም ረገድ ነቅተን መሳተፍ አለን። ነገር ግን ከአጋንንት ጋር ባለን ግንኙነት ሚዛናዊነት ያስፈልጋል። አንዳንድ አማኞች በአጋንንትና በአጋንንት ኃይል ላይ በጣም ከማተኮራቸው የተነሳ የመንፈስ ቅዱስንም ኃይል ጭምር እንኳን ሲዘነጉ ይታያሉ። ሌሎች ደግሞ የአጋንንትን ኃይል በጣም ስለሚጠራጠሩ ለጥቃት ራሳቸውን ክፍት ያደርጋሉ። ከአጋንንት ጋር በተያያዘ ትክክለኛውን ሚዛን እንድታገኙ ለመርዳት ዛሬ መጽሐፍ ቅዱስን በመጠቀም የአጋንንትን ገደቦች ላሳያችሁ እፈልጋለሁ። አንደኛ፣ አጋንንት በሁሉም ቦታ አይገኝም። ለዚህ ነው በማቴዎስ ወንጌል ምዕራፍ 12 ከቁጥር 43 ላይ እርኩስ መንፈስ ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል አያገኝም ይላል። አጋንንት በአንድ ጊዜ በአንድ ቦታ ብቻ ነው መገኘት የሚችሉት። የማቴዎስ ወንጌል ምዕራፍ 12 ጥቅስ አጋንንት እንደሚጓዙ ያሳየናል። ይህ ማለት መንቀሳቀሳቸው በሁሉም ቦታ እንደማይገኙ ማረጋገጫ ነው ማለት ነው። በትርጉም ደረጃ አንድ አካል በሁሉም ቦታ የሚገኝ ከሆነ ሁልጊዜ በሁሉም ቦታ ስላለ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አይችልም ማለት ነው። ስለዚህ አጋንንት በሁሉም ቦታ መገኘት አይችሉም። ሁለተኛ፣ አጋንንት አእምሯችሁን ማንበብ አይችሉም። መጽሐፍ ቅዱስ እግዚአብሔር ብቻ የሰውን ልብ ማየት እንደሚችል በግልጽ ይናገራል። በተለይ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ የሰውን ልብ የምታውቅ
አንተ ብቻ ነህና ይላል። አንዳንድ ጊዜ ጠላት ሀሳባችሁን ሊያነብ የሚችል ቢመስልም በመጽሐፍ ቅዱስ መሰረት ግን ይህ ሊሆን አይችልም። አንድ ሰው አጋንንታዊ አካል አእምሮውን እያነበበ ነው ብሎ ካሰበ ቢያንስ ሁለት ነገሮችን ግምት ውስጥ ማስገባት አለበት። የመጀመሪያው የገዛ ራሳቸውን አሉታዊ ሀሳብ ከአጋንንት ድምፅ ጋር እያስተያዩ ሊሆን ይችላል። አጋንንት ለምታስቡት ነገር ምላሽ የሚሰጡ ሲመስሉ ያ ምላሽ የራሳችን የስጋ አሉታዊ ድምፅ ሊሆን ይችላል። ሁለተኛው ደግሞ አጋንንታዊ አካላት በቀላሉ ውጫዊ ፍንጮች እያነበቡ ስለሆነ ነው። አጋንንት ለሺህ ዓመታት ሰውን ሲያጤኑ መቆየታቸውን ልብ ሊባል ይገባል። እነሱ የሰለጠኑ መንፈሳዊ ገዳዮች ናቸው። የሰውን ቋንቋ በመመልከት የድምፅን ለውጥ በመስማት ወይም ድርጊታችሁን በመመልከት ብቻ በውስጣችሁ ምን እየተካሄደ እንዳለ ግልጽ ግንዛቤ ሊያገኙ ይችላሉ። ለምሳሌ አንድ ነገር በአእምሮዬ ካለ ባለቤቴ እኔን በመመልከት ብቻ ምን እያሰብኩ እንደሆነ ልታውቅ ትችላለች። እኔን ለማንበብ አእምሮዬን ማንበብ አያስፈልጋትም። በተመሳሳይ ሁኔታ ለእኔ ቅርብ የሆኑ እኔን ማንበብን ተምረዋል። አጋንንትም እናንተን ማንበብ ስለሚለማመዱ ሀሳባችሁን የሚያዩ ይመስላችኋል። ደግሞም አጋንንት እርስ በርሳቸው እንደሚግባቡ ከግምት ውስጥ ማስገባት አለብን። አንድ ጋኔን በድብቅ ስታደርጉትና ስትናገሩት ያየውን ነገር ለሌላው ጋኔን ሊያስተላልፍ ይችላል። ሚስጥራችሁን እርስ በርሳቸው ይለዋወጣሉ። ይህን መረጃ በመጠቀም አንድ ጋኔን ወይም በአጋንንት ተጽዕኖ ስር ያለ ሰው አእምሯችሁን እያነበበ እንደሆነ ሊሰማችሁ ይችላል። እንደ እውነቱ ከሆነ ግን ሁልጊዜ እናንተን ከሚታዘቡበት አጋንንት መረጃ እያገኙ ስለሆነ እናንተን በትኩረት በመመልከት የትኞቹ ውሸቶች ይበልጥ እንደሚነኳችሁ የሚያሳዩ ፍንጮች ይፈልጋል። መቼ እንደተጨነቃችሁ፣ እንደተከፋችሁ፣ እንደተቆጣችሁ እናንተን በትኩረት በመመልከት የትኞቹ ውሸቶች ይበልጥ እንደሚነኳችሁ የሚያሳዩ ፍንጮችን ይፈልጋሉ። መቼ እንደተቆጣችሁ፣ እንደተከፋችሁ ወይም ደግሞ እንደተጨነቃችሁ ያውቃል። ለምሳሌ አንድ ጋኔን እግዚአብሔር ጥሎሃል ሊል ይችላል። ከዚያም የልብ ምትህ እንደሚጨምር ወይም እንደምትረበሽ ይመለከታል። ወይም ደግሞ ስለ እግዚአብሔር መተው የሚናገሩ የመጽሐፍ ቅዱስ ጥቅሶች በኢንተርኔት እንደምትፈልግ ያህል ከውጫዊ ፍንጮች ብቻ አጋንንት በማንኛውም ሁኔታ ምን እያሰባችሁ እንደሆነ መገመት ይችላል። ይህ ኃይላቸውን የሚያጋንኑበት አንዱ መንገድ ነው እንጂ አእምሯችሁን ማንበብ መቻላቸው አይደለም። ሶስተኛው ደግሞ አጋንንት የወደፊቱን ማየት አይችሉም። እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም ይላል በኢሳይያስ ምዕራፍ 46 ከቁጥር 9 ጀምሮ። በኢሳይያስ መጽሐፍ በመጀመሪያ መጨረሻውን የሚናገር እንደ እግዚአብሔር ያለ ማንም እንደሌለ እናያለን። እግዚአብሔር ካሉት ልዩ ችሎታዎች አንዱ ያለፈውን፣ የአሁኑን፣ የወደፊቱን እንደ አንድ ምስል የማየት ልዩ ስልጣኑ ነው። አጋንንት አእምሮን ሳያነቡ ሰዎችን እንደሚያነቡ ሁሉ ስለ ወደፊቱ የተጠና ግምት ሊሰጡ ይችላል። ይህም በአጋንንት ኃይል የሚሰሩ ሰዎች አንዳንድ ነገሮችን አስቀድሞ ሊናገሩ የሚችሉበት ምክንያትን ይጠቁመናል። እንደ የኢኮኖሚ ባለሙያ ስለ ኢኮኖሚ የተጠና ግምት እንደሚሰጡ ሁሉ አጋንንትም ስለ ግለሰብ ወይም ስለ ማህበረሰብ የወደፊት ሁኔታ ግምት ሊሰጡ ይችላሉ። ቁልፍ አመላካቾችና አዝማሚያዎችን ይመለከታል። በተጨማሪም አጋንንት የራሳቸውን ትንቢቶች ለመፈጸም እንኳ ሊሰሩ ይችላሉ። ነገር ግን አጋንንት በሁሉም ቦታ ሊገኙ እንደማይችሉ፣ አእምሮን ማንበብ እንደማይችሉ እና የወደፊቱን ማየት እንደማይችሉ መደምደም እንችላለን። እነዚህ የእነሱ አጠቃላይ ገደቦች ናቸው። በአጭሩ በአማኝ ላይ አጋንንት ድምፃቸውን ተጠቅመው ሊዋሹ፣ ሊያሰቃዩ ይችላሉ እንጂ ከዚያ በላይ ብዙም አይችሉም። ይህ ትምህርት በእምነት ጉዟችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ።